እንደምን አላችሁ? ሁላችንንም በታላቅ ጥበቃው በታላቅ ምሕረት በዛሬ ዕለት እግዚአብሔርን እንድናመሰግነው እንድናመልከው ታላቅ ፈቃዱ ስለሆነ የልዑል አምላካችን የእግዚአብሔር ስም የተመሰገነ ይሁን። ይሄ ጊዜ እግዚአብሔር ነው አይደለ? እኛም የእግዚአብሔር ነን፣ ስፍራውም የእግዚአብሔር ነው። ሁሉም ባለቤት ማን ነው? እግዚአብሔር ነው። የእግዚአብሔርን በጎነት ብቻ እያዩ የማመስገኛ ጊዜ ስለሆነ በሕይወታችሁ ጉዞ ውስጥ እግዚአብሔር ለዛሬዋ ዕለት ላደረገላችሁ ታላቅ ነገር እንድታመሰግኑ የእግዚአብሔርን ነገር እንድታስቡ ስለፈለግኩ ነው። አሁን እኛ በልማድ የሆነልንን ብለን ከምናመሰግነው ትንሽ ፈቅ እንድንል ምስጋናችንም ትንሽ ፈቅ እንዲል ለማድረግ ወደ እግዚአብሔር ጥልቀት ወደ እግዚአብሔር ታላቅ የቸርነቱ ጥልቀት እንድንገባ ስለፈቀደ እግዚአብሔር መንፈስ ቅዱስ ዛሬ የሚያሳስበኝ ስለሆነ አሁን እኛ እየቆጠርን ከምናመሰግነው ብድራቶች ትንሽ ከፍ ያለ ነገር ትንሽ ፈቅ ወዳለ ነገር ወደ ጥልቀቱ እንድንገባ ስለወደድኩ እግዚአብሔር መንፈስ ቅዱስ ያሳስበኝ ስለሆነ ወደዛ ቃል እንድንገባ ፈልጌ እግዚአብሔር ይመስገን። ያላየነውን ልባችን ያላሰበውን ነገር እግዚአብሔር ደግሞ በመንፈስ ቅዱስ ሕይወታችን እኛም በእውቀት ካሰብነው ይልቅ ያለፈውን የእግዚአብሔር ምሕረት እንድናስብ ቸርነቱ እንድናስብ እግዚአብሔር ስለሚፈልግ ነው። ስለዚህ ቅድም መድረክ መሪያችን በቸርነትህ ዓመታትን ታቀዳጃለህ፣ ምድረ በዳውም ስብን ይጠግባል ይላል። ምድረ በዳ ምን ይጠግባል? ይገርማል። ምድረ በዳና ስብ ዝም ብላችሁ አስቡ። ምድረ በዳ ስብ ይጠግባል ምን ማለት ነው? የሚገርም የእግዚአብሔር ነገር ነው። ምድረ በዳን ስብ ማጥገብ የእግዚአብሔር አሰራር በምን ልክ እኛ ካሰብነው ይልቅ ታላቅ እንደሆነ እንድትረዱ ስለወደድኩ ነው። ይህንን ዛሬ እንድናይ በጣም የወደድኩት ርዕስ ፕራክቲካል ለመሆን የፈለግኩት ስለሆነ ተግባራዊ ወደሆነው ነገር እንድንገባ ማለት ነው። ርዕሴ የሚለው የእግዚአብሔርን ቸርነት ቅመሱ እዩ። የእግዚአብሔርን ቸርነት ቅመሱ እዩ። እንግዲህ ቸርነት አለ፣ መቅመስና ማየት አለ። መቅመስ ማየት በጣም ተግባራዊ ወደሆነው ከእግዚአብሔር ጋር ወዳለው ህብረት ቅዱስ ዳዊት ሲገባ ያለው ቃል ነው። እኛ ይህንን መንፈሳዊ ልዕልና እንድንለማመድ እንድንቀምሰው እንድናየውም እግዚአብሔር ስለሚፈልግ ወደዛ እንድንሻገር እፈልጋለሁ። ክብር ለእግዚአብሔር ይሁን። አንድ ነገር በልባችሁ እጅግ እንድትናፍቅ እወዳለሁ። እግዚአብሔር ላልተዘጋጀ ሰው አይናገርም፣ ቢናገርም ቃሉ ይመለሳል። ምክንያቱም እግዚአብሔር ለተናገረ ጊዜ ልቡ ወይም ውስጡ ለቃሉ ለተከፈተ ሰው ህይወቱ እንደሌላ ሰው ሆኖ የመውጣት እንጂ እንደነበረው አሁን እግዚአብሔርን በእውቀት አውቀን እንድንወጣ በሃይማኖት ጠንካሮች ወደ መሆን ሳይሆን የምናድገው አሁን ወደ ሌላኛው ልዕልና ነው እንድናልፍ የምወደው። ሃይማኖት ጠንካራ የሆኑ ሰዎች አይደለም እግዚአብሔር አሁን የሚፈልገው። ወዴት ነው መሰላችሁ? ወደ ጥልቀቱ እንድንገባ ራሳችንን እንድናይ እጅግ እፈልጋለሁ። አሁን ብዙ ዘመን ከኢየሱስ ጋር ለ3 ዓመት ከቆዩ በኋላ ሐዋርያቶች አሁንም በጉዟቸው ውስጥ ስለተከተሉትና ስለተከተሉለት ጉዳይ በደንብ ያልተገነዘቡ ነበሩ። መንፈስ ቅዱስ በመጣ ጊዜ ግን ሁሉን
ነገር ነው ያስተማራቸው፣ ሁሉን ነገር ነው የገለጠላቸው። ኢየሱስ ያለው ብቻ ሳይሆን በብሉይ ኪዳን ስለሱ ነቢያት ያሉት፣ ሙሴም በሕግ መጽሐፍ ስለሱ ያለው ነገር ሁሉ ተገለጠላቸው። ሁሉም ነገር ማለት ነው። ስለዚህ አሁን በሃይማኖት ለዘመናት የጠበቅናቸው እውነቶች ወደ ውስጣችን እንዲዘልቁ እና እውነት እንዲገባል ማለት ነው። ጌታ መንፈስ ቅዱስ ያስተማረው ሰው ወደ ወደደው አይሄድም፣ ወደ እውነት ብቻ ይሄዳል፣ ወደ እውነት። ስለዚህ በእውነት ነው። በእውነት ስትወጡ በመንፈስ ደግሞ ጌታን ማምለክ ይሆንላቸዋል። ልምምዱ ወደዛ ልዕልና ማደግ ነው። ማለፍ አለብን። የሆነ ነፃ መውጣት አለብን። ከቅጥር በላይ ማሰብ አለብን። እግዚአብሔር ቅጥር የለውም። ስለዚህ ወደዛ እንድናል ጌታን እለምነዋለሁ። እናንተም አንድ ነገር ለምኑ። መንፈስ ቅዱስ ሆይ አስተምረኝ። ሰማችሁን? ኢየሱስ ምን ብሏል? እሱ ያስተምራችኋል። እሱ ያስተምራችኋል። መንፈስ ቅዱስ ያስተማረው ሰው በፍጹም አይጠፋም። መንፈስ ቅዱስ ያስተማረው ሰው ፍጹም አይጠፋም። ግልጽ 100% እርግጠኛ ሆኜ ነው የምነግራችሁ። መንፈስ ቅዱስ ያስተማረው ሰው አይጠፋም። ምክንያቱም መንፈስ ቅዱስ ለልብ ስለሚናገር፣ ለእውቀት አይደለም። መንፈስ ቅዱስ ለልብ ይናገራል። ስለዚህ መንፈስ ቅዱስ ከተናገረ ልቦናን ስለሆነ የሚለውጠው ሰው እንደነበረ አይሆንም። ስለዚህ ምንድነው የምንፈልገው? መንፈስ ቅዱስ እንዲያስተምረን። አሁን ይሄ መማር አለ። ይሄ ምንድነው የሚባለው? እውቀት በጣም በጣም አስፈላጊ ነገር። ያላወቀ ሰው በጥበብ አያድግም። ጥበብ እውቀትን ወደ ተግባር መለወጥ ስለሆነ አሁን ከዚህ ዓለም ጥበብ ጋር አይደለም ትውውቄ፣ ሌላኛውን ጥበብ የእግዚአብሔርን ጥበብ እንድትለማመዱ ስለምፈልግ ነው። ግን ወደዛ ለመሄድ ፍላጎት ካለን አንድ ነገር እናደርጋለን። ሙሴን ላስታውሳችሁ። ኦሪት ዘጸአት ምዕራፍ 3 ላይ ለብዙ ጊዜ በሙሴ ሕይወት ውስጥ ጥያቄ የሆነ ነገር ነበር። የአማቹን ከብቶች በጎች በሚጠብቅበት በሲና ተራራ ስር ዘውትር የሚውል ሰው ነው። ተራራው ላይ ስለሚከናወነው ንቅናቄ ሁልጊዜ ስለሚሆነው ድምፅ ጥያቄ አለው። ሁልጊዜ ማለት ነው። ይህ ሙሴ አንድ ቀን እንዲህ አደረገ። ልክ አይኖቹን ቀና ሲያደርግ አንድ ትዕይንት ያያል። ትዕይንቱ ምንድን ነው? ቁጥቋጦ በእሳት ተያይዞ ሳይነድ ያያል። አልነደደም። በእሳት ግን ምን ሆኗል? ተያይዟል። ሙሴ ይሄ ራእይ ምንድን ነው አለ። ስለዚህ ምንድን ነው ሲል ራእዩን ለማየት ወደ ሁኔታው ራሱን ምን ያደርጋል? ሲሄድ እግዚአብሔር ሙሴን ያየዋል። እግዚአብሔር ያየዋል። አሁን እግዚአብሔር ሙሴን ታላቅ መነሳሳት፣ ታላቅ ፍላጎት ይመለከታል። እግዚአብሔር አየው ይላል። ስሙ ይባረክ። እግዚአብሔር ይመልከተን። ዛሬ ጥማታችን፣ መሻታችን ታላቅ ነው። ነገር ግን አንድ እውነት ይሄንን ወደ ማየት ታላቅ ፍላጎት ቢኖረንም አንድ ሊሆን የሚገባ ነገር አለ። እግዚአብሔር ሙሴን አየው። ይሄንን ራእይ መፈለጉን እግዚአብሔር ተመለከተው ይላል። ከዛ በኋላ እግዚአብሔር አንድ ነገር የመጀመሪያ አደረገ። ሙሴ ለካ በዚህ ምድረ በዳ የሚያቀኝ በስም የሚጠራኝ አለ። ጌታ ይባረክ። ይሄን መናፈቅ፣ ይሄንን ታላቅ ጥማት፣ ይሄንን ታላቅ ፍላጎት የሚያውቅ አለ። ስለዚህ የዚህን ጊዜ ምን ያደርጋል? እግዚአብሔር ሙሴን ታላቅ ፍላጎት አይቶ ሙሴ ስለው ሙሴም
እነሆኝ አለ። እግዚአብሔር ምን አለው? የቆምክበት ቦታ ቅዱስ ነው፣ ጫማህን አውልቅ አለው። እንግዲህ ይሄን ነገር በደንብ እንድትረዱት ፈልጋለሁ። ብዙዎቻችን ታላቅ መሻት ስላለን ማለት መሻታችሁ እንዲከናወን ይህንን መሻት ወደ እውነት እንዲለወጥ በህይወታችሁ ተቀይሮ ሆኖባችሁ እንድታዩት ማለት ነው። አሁን ሙሴ የመጀመሪያ ነገር እንግዲህ ጀስቸር ነው አይደለ? ወደ ሆነ ነገር መዞር፣ ወደ ሆነ ነገር ፊትን ማዞር። ወደ ሆነ ነገር ፊት ስታዞሩ ከሆነ ነገር ደግሞ ታዞራላችሁ። ፊታችሁ ሲዞር ለሆነ ነገር ጀርባ፣ ለሆነ ነገር ደግሞ አያችሁ። የሙሴ ሁኔታ መጀመሪያ ትኩረት ሰጥቶ ዘወትር አይኑ የማይነቀልበት አንድ ታላቅ ጉዳይ አለው። እሱም በጎች ናቸው። አሁን ትኩረቱን ወደ ተሳበው ከበጎቹ አይኖቹን ያነሳ አንድ ታላቅ ጉዳይ አለ። ምን ይፈልጋል? ትኩረት ይፈልጋል። ወደዛ ነገር መነሳሳት ይፈልጋል። ሙሴ እንግዲህ መለወጥ ብዙ ሰው ቢመኝም የማይለወጥበት ምክንያት ምንድነው መሰላችሁ? ብዙ ጊዜ እንግዲህ ፖዚሽን መቀየር ምንድነው? አመለካከት መቀየር፣ እናይበት የነበረን እይታ መለወጥ በጣም ከባድ ነው። ብዙ ጊዜ የምናየው እኛ ከሚስማማን ከምንፈልገው እኛ ልክ ነው ብለን ካሰብነው አቅጣጫ ብቻ ስለሆነ የምናየው ሌላኛው አቅጣጫ ልክ አይደለም ወይ አንፈልገው ወይም ደግሞ አይገባል። የእግዚአብሔርን ነገር ማየት ብዙ ሰው ይፈልጋል። ለምን አልሆነልንም ብለን ብንጠይቅ ትልቁ ችግር መጀመሪያ ሙሴ እንዳደረገው ሬዲ ነን ወይ? ይሄንን ውሳኔ ያደረገ ሰው በጣም የሚቀላው አንድ ነገር አለ። እሱም ምንድነው? ጫማ ማውለቅ ነው። ጫማ ማውለቅ ምንድነው? በመጽሐፍ ቅዱስ ቋንቋ ጫማ ማውለቅ ምንድነው? አቤት፣ ልብን ንጹህ ማድረግ። ጫማ ማውለቅ ክብር ማውለቅ ነው። ክብር መስጠት ነው ወይስ የራስን ክብር ማውለቅ ነው? ያቺው ይከብዳል ማለት ነው አይደል? ጫማ ማውለቅ ለካ ጫማ ማውለቅ መብት ነው አይደለ? አሁን ጫማ ሲያወልቅ ሰው የት ነው ጫማ የምታወልቁት? ብዙ ጊዜ በፈቃዳችሁ የማታወልቁበት ሰው ቤት ስንሄድ ጫማ የምናወልቅበት አልጋ ስንሄድ ሰው በፍላጎታችን እስር ቤት ማረሚያ ሰው ሲገባ የመጀመሪያ የሚያደርገው ጫማ ቀበቶ ማውለቅ ነው። ወንዶች አይደለም? ለምን ነው የሚያስወልቁን? እዛ እኮ ራይት የለን። የኛ ራይት አይደለም። እዛ ስንገባ አሁን ጫማ የሚያወልቅ ሰው መብት ያወልቃል። ጫማ የሚያወልቅ ሰው ክብሩን ያወልቃል። ጫማ የሚያወልቅ ሰው ፈቃዱን ያወልቃል። ጫማ የሚያወልቅ ሰው ይኸውላችሁ፣ ጫማ መሬት ላይ ካለው ሁኔታ ጋራ እኛን ይለየናል። ጫማ ስናደርግ እኮ የዚህ ቦታ ስሜት አይገባል። አሁን ይቀዘቅዛል ወይስ ይሞቃል? መሬቱ ይሄንን የቦታውን ስሜት መረዳት የሚችል ሰው ማን ነው? በባዶ እግር ጫማ ያወለቀ ሰው ብቻ ነው ስሜቱን የምትረዱት። በእናንተና በእግዚአብሔር መካከል ያለ ነገር ሲወልቅ ብቻ ነው የእግዚአብሔር ስሜት የሚሰማቸው። የእግዚአብሔርን ቴስት የምታረጉት ይዛኔ ነው። ልምምድ የሚመጣው ይዛኔ ነው። ሙሴ ጫማ አውልቅ ሲባል መሬቱ እንዳይቆሽሽ፣ ምንጣፉ እንዳይቆሽሽ አይደለም። ቅድስና ሲመጣ ቅድስና ምንድነው?
ቅዱስ ማለት ምን ማለት ነው? የተለየ ማለት ነው አይደል? የተለየ። ስለዚህ ይሄ ሰው ምን ይሆናል? ኮምፕሊትሊ ሌላ ሰው ነው ሙሴ መሆን ያለበት ማለት። ሌላ አወለቀ ማለት ሌላ ነው የሚሆን። ስለዚህ የተገለጠው ታላቁ እግዚአብሔር ቅዱስ እግዚአብሔር ስለሆነ ሙሴ ወደሱ ደግሞ ሲዞር የራሱን ያወልቃል፣ የእግዚአብሔርን ደግሞ ይታጠቃል። ክብር ለስሙ ይሁን። ሌላ ሰው ሙሴ የምታገኙት ሌላ ሰው፣ በግ ጠባቂ አይደለም የምታገኙት። እርግጠኛውን አይደለም ሙሴ የሙሴ በትር በግ መንጃ አይሆንም። ሰማችሁኝ? የሙሴ በትር በጎች የሚነዳበት አይደለም የሚሆነው። የሙሴ በትር ከዚህ በኋላ የሚሆነው ምንድነው? የፈርዖን አስማተኞችን የሚያስጨንቅ፣ የፈርዖን እባቦችን የሚውጥ፣ ባህር የሚከፍል፣ ከአለት ውሃ የሚያወጣ ታላቅ በትር። ለእግዚአብሔር በትራችሁን ስትጥሉ የምታነሱት ያንኑ በግ መንጃ በትራችሁን አይደለም የምታነሱት፣ ሌላ ነው የሚሆነው። ይሄ ፍላጎት ብቻውን አይበቃም። አያችሁ፣ እግዚአብሔር ሊያሳያችሁ የወደደውን ራእይ እንድታዩ ይሄንን ታላቅ እውነት ሁለንተናችሁ እንዲለማመድ መሆን ያለበት ታላቅ ጉዳይ አለ። ቀድሞ ትኩረታችሁን የሳበው የእግዚአብሔር ነገር ከሆነ ትኩረታችንን ወደ ሳበው እንደገና መዞር ይፈልጋል። ፊታችንን መለው። ይሄ አስተሳሰብ፣ አካሄድ፣ ፍላጎት በፊት የምናስብበት የነበረውን እሳቤዎች መለወጥ ብዙ ነገር ይቀር። ፖዚሽን መቀየር፣ አቅጣጫ መቀየር፣ ብዙ ነገር መቀየር ነው አይደለም? ይህን እንድትረዱት ነው። ወደ ርዕሴ ልክ ከርዕስ ውጭ ነኛል። የእግዚአብሔርን ቸርነት ቅመሱ እዩ። መንፈስ ቅዱስ ሆይ አስተምረን። መንፈስ ቅዱስ ሆይ አስተምረን። መንፈስ ቅዱስ ሆይ አስተምረን። አንተ የገባኸው አንተን የቀመሰ ሰው ለሌላ አይኖርም፣ ሌላ አይሻም። አንተ ያለኸው ሰው፣ አንተን ያወቀ ሰው ለሌላ ነገር አይኖርም። መንፈስ ቅዱስ ሆይ አስተምረን። መጽሐፍ እንደሚል እንደሌላ ሰው ትሆናለህ እንደተባለ መንፈስ ሲመጣ መንፈስህ ያደረበት ሰው እንደሌላ ሰው እንደሚሆን እንደዛ መንፈስ ቅዱስ ሆይ አሁን ለልባችን እንድታስተምረን ይህንን ጊዜ አንደበቶችን ሁሉ ይህንን ጉባኤም ላንተ አደራ አሳልፌ ሰጠው። በጌታችን በኢየሱስ ክርስቶስ ስም እንለምናለን። መዝሙር 34 እግዚአብሔር ቸር እንደሆነ ቅመሱ እዩ። በሱ የሚታመን ሰው ብፁዕ ነው። መዝሙረ ዳዊት ምዕራፍ 34 ከቁጥር 8 በሌላኛው ትርጉም ኤማሁስ ላይ ቁጥር 9 ላይ ነው የምታገኙት። እግዚአብሔር በእኛ ላይ ያለው ዓላማ አንድና አንድ ነው፣ እሱም ፍቅር ነው። መኃልየ መኃልይ ምዕራፍ 2 ላይ እግዚአብሔር ቁጥር 4 ላይ ሲናገር የእግዚአብሔር ታላቅ ዓላማ ይናገራል። ዓላማው አንድና አንድ ነው፣ እሱም ፍቅር ብቻ ነው። እግዚአብሔር ፍቅር ስለሆነ ታላቁ ዓላማው ምንድነው? ከኛ ጋር ፍቅር ነው። ይሄን እንድታውቁ ፈልጋለሁ። እግዚአብሔር ኒድ የለውም
ኒድ ምንድነው? አቤት እግዚአብሔር ኒድ የለውም። ኒድ የለውም ማለት ነው ኒድ ስለሌለው እኛን ለኒድ አይፈልገን። እግዚአብሔር የቸገረው፣ እግዚአብሔር የጎደለው፣ እግዚአብሔር የሌለው እናንተ የምትሰጡት፣ እግዚአብሔር የሌለው ከኛ የሚጨመርለት አንዳችም ነገር የለም። እግዚአብሔር ሙሉ ነው። እግዚአብሔር ደብሮትም አያውቅም። እግዚአብሔር ደብሮት አስጠልቶት አያውቅም። እግዚአብሔር አጥቶ አያውቅም። እግዚአብሔር ሙሉ ነው፣ በራሱ ደስተኛ ነው። ባህሪው እኮ የማይለዋወጥ ነው። እግዚአብሔር ታውቃላችሁ አይደለም? እግዚአብሔር አይለዋወጥም። ክብር ለስሙ ይሁን። እግዚአብሔር ፍጹም እኛን ለተቸገረው ለጎደለው ነገር እሱ እንዲሆን ምንም አያስፈልገውም። ብትዘምሩ ባትዘምሩ፣ ብታመልኩ ባታመልኩ፣ ብትሰጡ ባትሰጡ፣ አስራት ብትከፍሉ ባትከፍሉ፣ ቤተ ክርስቲያን ብትገኙ ባትገኙ ከእግዚአብሔር የጥፍር ቆሻሻ ያህል አይቀንስም አይጨምርም። እግዚአብሔር ግን ታላቅ ረሃብ አለው። እግዚአብሔር ታላቅ ፍላጎት ግን አለው። ፍላጎቱ ምንድነው? ቅድም አልኳችሁ። እግዚአብሔር ዓላማ ምንድነው? ፍቅር ነው። ፍቅር ምንድነው? ሪሌሽንሺፕ ነው አይደል? ፍቅር ምንድነው? ሪሌሽንሺፕ ነው። ከፍተኛ የእግዚአብሔር ፍላጎት ሪሌሽንሺፕ ነው። አሁን ከእግዚአብሔር ጋር ያለን ግንኙነት የፍቅር ከሆነ ሰው ፍቅር የያዘውለት ሪሌሽንሺፕ ላይ ከሆነ ሰው ገንዘብ አያሳዝነውም፣ ቦታ አይርቅበትም፣ ዘነበ አይልም፣ በረዳ አይልም፣ ሞቀ አይልም፣ እኔ ከሀገር ውጭ ነኝ አይልም፣ ከሀገር ውስጥ ነኝም አይልም፣ እናንተን አስቸገሩኝ የለም። ዋናው ነገር የት ጋር ነው ያለው? ሪሌሽንሺፕ ውስጥ ነው ወይ ነው ጥያቄ። ከእግዚአብሔር ጋር ግንኙነታችሁ ሪሌሽንሺፕ ካልሆነ በስተቀር አሁን እግዚአብሔር ኒድ የለውም ያልኳችሁ ለዚህ ኒድ አለው ወይ የለውም። ለምን ይፈልጋችኋል? ለምንም። እግዚአብሔር ዴድሊ ግን አንድ በጣም የሚፈልገው ነገር አለ፣ ሪሌሽንሺፕ። ስለዚህ ነው መኃልየ መኃልይ ላይ እግዚአብሔር ዓላማው ምንድነው? ፍቅር ነው ከመጀመሪያ ጀምሮ። ስለዚህ እግዚአብሔር ዓላማው ፍቅር ከሆነ ከታላቅ ቸርነቱ የተነሳ እግዚአብሔር የመጀመሪያው ታላቁ ፍላጎቱን በእኛ ሊያከናውን የፈለገው ነገር አለ። እግዚአብሔር በጣም የሚገርም ነገር ህይወት አይደለም? ህይወት የህይወት ጉዳይ ነው። በደንብ እንድታዩ። ህይወትና ኑሮ ልዩነት አላቸው። ህይወትና ኑሮ ልዩነት አላቸው። የብዙ ሰው ኑሮ የሚበጠበጠው ህይወቱ ስላልተስተካከለ ነው። ህይወት ልክ ሲሆን ኑሮ ቀጥ ይላል። ችግሩ የት መሰላት? ብዙ ሰው የኑሮ ጣጣ ላይ ነው ያለው። ጸሎቱም ኑሮ ላይ ነው ያለው። ኢየሱስ የኑሮ እንጀራ ሆኖ አያውቅም። ኢየሱስ የህይወት ኢየሱስ የኑሮ ውሃ ሆኖ አያውቅም። ስትቀዳ ትኖራለህ እንደዛች ሴት ከያዕቆብ ጉድጓድ የመቅዳት መከራ የሚኖረው ኑሮ ዛቸው ነው። ኢየሱስ የህይወት ውሃ ነው፣ የህይወት እንጀራ ነው። አሁን የተበላሸው የት ነው ያለው? ህይወት ነው። ስለዚህ ዋናው እግዚአብሔር ትልቅ ፍቅር ስለሆነ ባህሪው አይደለም፣ እግዚአብሔር ፍቅር ነው። ስለዚህ ከታላቅ ባህሪው ከፍቅሩ የተነሳ እግዚአብሔር አንድ ጥማት አለው፣ እሱ ፍቅር። ለምን ፈጠረን? እግዚአብሔር ምንድነው? እግዚአብሔር እኛን የፈጠረበት ትልቅ ዓላማ እግዚአብሔር እኛን የፈጠረበት ትልቁ ዓላማ አንዳንድ ጊዜ ሰው ልጆች ይጠቅማሉ፣ ሲወለዱ
እንደምንም ያድጋሉ፣ ግን ይጠቅማል። አንድ ቀን ልጆች ይጦሩናል ምናምን። እግዚአብሔር ለጡረታ አይፈልገንም። እግዚአብሔር ለምንም አይፈልገንም። እግዚአብሔር ለምን ፈጠረን ካላችሁ አንድና አንድ ነው፣ ሕይወቱን ሊያጋራን ስለፈለገ። ከሱ ጋራ ሕይወት እንድንጋራ የሱን ሕይወት ፍቅር ስለሆነ። እስቲ ጠይቁ፣ ማንንም ጠይቁ። ፍቅር የያዘው ሰው ምን አይነት ስጦታ ነው የሚሰጠው? ያፈቀራችሁት ሰው ስጦታ ምን አይነት ቢሆን ትወዳላችሁ? ምን ስጦታው ነው የከበረው ወይስ የተሰጣችሁ ነገር? በጣም ነው የሚገርመኝ። ፍቅር የያዛቸው ሰዎች የመጀመሪያ ብር የላቸውም። ብር ሳይኖራቸው የተዋደዱ ሰዎች ቀለበት ያስራሉ። ቀለበታቸው የሳር ሊሆን ይችላል። አይጥሏትም። ግን ለምንድን ነው የማይጥሉት? ሳር እኮ ነው። ሳር አይጣልም። ጸጉርም አይጥሉም። ድሮ አልበም ውስጥ ጨምሮ ማስታወሻ ውስጥ አስቀምጡ። ምንድነው አይጥሉም? ለምንድነው? ምኑ ነው ዋጋው? ሳሩ ዋጋ አለው? ምንድነው ዋጋው? አያችሁ፣ ፍቅር በጣም አሪፍ ነገር ነው። ፍቅር እግዚአብሔር የፈጠረን ስለቸገረው ዓለም ስላፈቀረን ነው የፈጠረን፣ እጅግ ስለወደደን። ዳዊት ይሄ ነገር ገብቶታል። ቀድሞውኑ ገብቶታል። እግዚአብሔር እንዴት እኛን እኮ ሳይሰራን ቀድሞ ነው ያወቀን። ቀድሞውን ሳይፈጥረን ወደደን። ውሸት ነው? ዳዊት በመዝሙር 139 ላይ ምንድነው የሚለው? ገና ያልተፈጠሩ ቀኖቼ ራሱ ሳይቀሩ ቀኖቼ ያልተፈጠሩ ቀኖቼ እንኳን በመጽሐፍ ተጻፉ። ገና በእናቴ ማህፀን እንድሰራ ከመሆኑ በፊት አገኘ። ገና ያልተገጣጠመ አካሌን ታውቀዋለህ። አሁን ችግሩ መሰላችሁ? ከተወለድን በኋላ ስለሆነ ራሳችንን የምናውቀው። እግዚአብሔር ቀድሞ ያወቀውን ድንቅ አድርጎ የፈጠረውን መጀመሪያ ጀምሮ እግዚአብሔር የወደደውን ማንነት ነው የሰራው። ስተት የለበት። እኛ ደግሞ በኋላ ያለውን ከሌላ ጋር አስተያይተን ስለሆነ ራሳችንን የምናየው እኛ ነገር ነው። እግዚአብሔር ግን ዳዊት ምን አለ? ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ቆንጆ፣ በጣም የሚገርመው ነገር ቆንጆ በወደደ አይን ነው። ውበት በማን ያለው? በወደደ አይን ያለው ውበት። ነብበል በፍቅር አይን ስታይ አንዳንድ አፍቃሪ ለምን እቺ ሰው እያለች ነው አንቺ ሰው አጥተሽ ነው የመሰለ ሰው እንዴት ተወዳድ ግዴላችሁም። ይኸውላችሁ አፍቃሪ ያፈቀረውን እንዴት እንደሚገልጠው ብታዩ። እንዴት ነው የሚገልጠው? በዓለም ላይ እንደሷ የለም፣ በዓለም ላይ እንደሱ የለም እንዴ? ችግሩ የት ነው ያለው? ያችሁ እግዚአብሔር እኔና እናንተ ላይ ነውር አይቶ አያውቅም። ለምንድን ነው? ከመጀመሪያ እግዚአብሔር ምን እንዳሰበ በእናንተ ላይ ከገባችሁ አሁን ያላችሁን ሁኔታ ሳይሆን ይሄን ጥላችሁ እግዚአብሔር ቀድሞ ወዳሰበላችሁ ጉዳይ ነው የምትሮጡት። ቀድሞ ወዳወቃችሁ ማንነት። የኛ የሁል ጊዜ ችግር እሱ ነው። አሁንም የእግዚአብሔር ሐሳብ ላይ ወደ መጀመሪያው የእግዚአብሔር ፕላን ራሳችንን እንድንመልስ ነው።